ይላሉ እና እማዬ ተደውልና አንዳንድ ጊዜ ልጄ ምን ሆነሃል ማታ በህልም ያየው አሞ ነበር ወይ ትለኛለች። በተለይ እናትየው ልጅ እያለ ትልቅ ሰው እንደሚሆን ስትነግረኝ አላህ ያድርገው ከሆነ እንጠላለን እንዴ አልኩ። ብዙም ቁብ አልሰጠውም ነበር። የምር ነው እኮ እንደዛ ትለኝ ነበር። ተረበታሱ ጥሩ ማንጅብና አንጀዴ ንጉስ አንበሳ ነው እሱ ድልቡ አንበሳ ንጉስ ነው ሚነክሳል ነው ያሉኝ ያን ቀን ማለት ነው። አስታውሳለሁ ትዝ ይለኛል 87 በልጅነቱ ሙሉ ለኔ 87 ነው እንደዛ ሲሉኝ እኔ ይሄ ቃል ለኔ አዲስ ነው። ምንድነው ምሉ ይነክሳል አሉኝ። በቃ ዝም አልኩና በልቤ ያስኩት። የተወለደ ልጅ ለማቀፍ ለማሳም ከባድ ነው ታውቁታላችሁ። ግን እናቶች እሱን አይደለም የሚያዩት ያን ደምደም ያለ ሰው አይደለም የሚያዩት አድጎ ተምሮ ወልዶ ሌላ ነገር ነው የሚሰሩት ጭንቅላታቸው ውስጥ እና ሁሉ ጊዜ እንደ ቁም ነገረኛ እያዋሩ ባብዬ እያሉ ህፃን ልጅ 6 ወለጅ እኮ ነው የኔ ጌታ እያሉ እያዋሩ ያሳድጋሉ። ተስፋቸው ምንድነው? አንድ ቀን ይድሃል፣ በእግሩ ይሄዳል፣ ትምህርት ቤት ይሄዳል፣ ትምህርት ይጨርሳል፣ ያገባል፣ ይወልዳል፣ ይጦራል አሉ ነገሮች ውስጥ የሚታሰቡ። ይሄ በጣም ሄልዚ የሆነ ሞቲቬሽን ነው። ከዛ በተጨማሪ ትልልቅ ሰው አሉ እዚህ አካባቢ በጣም ትልቅ የተባሉት ምሁራን አሉ። ትልቅ እንደ ሼክ አሉ። ከነሱ ጋር ይቀርባል። በጣም ከነሱ ጋር አሁን እዚህ ሙፍቲ የሚባሉት አሉ። ከግብጽ ተመርቀው የመጡት እዚህ ወደ 50 60 ዓመት ያስቀሩት እሳቸው ግን የሃይማኖታዊ መጽሐፍ ብቻ ሳይሆን ብዙ ነገር ያስተምራሉ። ስለ ጂኦግራፊ ያስተምራሉ። ሳይኮሎጂስትም ይባላሉ እሳቸው። የዛን ጊዜ እሳቸው ራሱ አንተ መንግስትን እያሉት ነበር። ድሮ ራሱ እሳቸው ጋር የሚለው ቀርቶ ነበር። ከቅድሙ ልጅ ጋር 18 ዓመት እያለ ይዳል እሳቸው ጋር ይዳል። ለእሳቸው አንድ ጊዜ እንጨት ተሸክመውላቸው ሄደው ከዚህ ማለት ነው አንተ መንግስት ነኝ ለምን እንጨት ተሸከምክ ለምን አሸከማችሁት ምናምን ብሎ ገና ብዙ ቦታ ይቀርባል ታያላችሁ ስትል ነበር። ይሄ ሀቅ ነው ደርማት ነበር ታያላችሁ ምን ብላም ነበር። ያ ሁሉም ህብረተሰባችንም ደግሞ የሚታው ህብረተሰብ ጠቅላላ ሁሉ ያውቃል እንግዲህ እሺ አንቺ በምን ታውቂያለሽ? አይ እኔ አውቃለሁ ልጅ ገና ይቀርባል። አፋን አብይ እኮ እንደዚህ ሆነ ስልጣን አንዳንድ ሲሆን ጊዜ አይ የኔ ልጅ ገና ነው ቦታው አልደረሰም ልጅ እኮ እንትን ነው አንበሳ ነው የኔ ልጅ እኮ መንግስት ነው የሚሆነው ለቤት ነው እኔ አውቃለሁ ይታይ በቃ ብላ ትናገረኛ እንደ ዝም ብላ የምትናገር ነገር ይመስላል ነበር። ዛሬ ለትንሽ ለ8 ወር ነው 9 ወር ነው 8 ወር ምናምን የሞተችው ማለት ይሄን አይታ ብትሞት በጣም ደስ ይላል ነበር። ይሄን ሳያዩ ደግሞ የሞቱት ሴቶቻችን አሉ። የ7 ዓመት ልጅ እያለሁ እንዲህ ከፊታችሁ እንደምቆም የምታውቅና ይህንን ሩቅ ጥልቅና ረቂቅ ራዕይ በውስጤ የተከለች ያሳደገች ለፍሬ ያበቃች አንዲት ኢትዮጵያዊ እናት እንዳመሰግን በትህትና እጠይቃለሁ። እናቴ ከሌሎች ቅን የዋህና ጎበዝ ኢትዮጵያውያን እንዳንዶቹ የምትቆጠር ናት። ቁሳዊ ሀብትም ዓለማዊ እውቀትም የላትም። በእናቴ ውስጥ ሁሉንም የኢትዮጵያ እናቶች ዋጋና ምስጋና እንደ መስጠት በመቁጠር ዛሬ በሕይወት ካጠገቤ ባትኖርም ውዷ እናቴ ምስጋናዬ ከአጸደ ነፍስ ይደርሳት ዘንድ በብዙ ክብር ላመሰግናት እወዳለሁ። ሌሎች ኢትዮጵያውያን እናቶቼ በልጆቻቸው የነገ ራዕይ ላይ ትልቅ ድርሻ እንዳላቸው በመገንዘብ ነገ ለሚያጭዱት መልካም ፍሬ ዛሬ ላይ የሚዘሩት ዘር ዋና ጉዳይ መሆኑን በመገንዘብ ለሚከፍሉት መስዋዕትነት ያለኝን በምንም የማይተካ አድናቆትና ምስጋና እንዲሁም ክብር በብዙ ልባዊ ፍቅር ሳቀርብ በቀጣይም ልጆቻችን የዚህች ሀገር ህዳሴ እንዲረጋገጥ ዋና ተዋንያን መሆን እንዲችሉ እናታዊ አይተኬ ሚናችሁን እንድትወጡ አደራ በማለት ጭምር ነው። እናቶች ለምን ሐሳባቸውን አልሰጡም ላልከው አንተን የመሰለ አንጀት የሚያርስ የወለደችው ማን ነች? እናታችን በጣም ነው በቃ ለትምህርታችን አሁን ለብይ ለመማርም ለትምህርቱም እዚህ ሰርታ ምን ብላ የሳምንት ቀለባችን ሰርታ ጋሮ ነው ለመማረው። አልበርት አንስታይን እስከ 3 ዓመት ድረስ መናገር የማይችል ድዳ ነው። መናገር አይችልም።
እስከ 5 ዓመቱ ደግሞ ሀሁ መጻፍ አይችልም። በ7 ዓመት ትምህርት ቤት ገብቶ መማር ከጀመረ በኋላ አስተማሪ ለእናትየው ልጅሽ ደደብ ስለሆነ ሁለተኛ ትምህርት ቤት እንዳትልኪ ብሎ ደብዳቤ ጻፈላት። ልጄ ደደብ አይደለም ያለች ቆራጥ ጀግና እናት ቤቷ እያስተማረች የ21ኛው ክፍለ ዘመን ተኪ ያልተገኘለት ሳይንቲስት ፈጠረች። አስተማሪም ለምንም ራይ ሁሉ ነገር ዲሲፕሊንም አስተዳደጓም እናታችን አለ እዚህ በቃ እናትየው በጣም ጎበዝ ናቸው። በጣም ጀግናም ናቸው ይታወቃሉና አነጋገራቸው ራሱ የጀግና አነጋገር ነው። መቼስ እናትነት ተተርጉሞ የማያልቅ ስለሆነ እናት ከመሆኗና ፍቅር ከመሞላቷ በስተቀር እቺ እንኳን ሁለት ተጠባ አንድም አትችልም። አልቃለች እኮ የለችም። ግን ውስጧ ተራራ ነው። ፍቅር አላት፣ አታዳላ። ደግሞም ታምናለች። በመስጠቴ አልጎዳም ብላ ታምናለች። መልካም በማድረጌ ትርፍ ነው እንጂ ኪሳራ የለውም ትላለች። አዲስ አበባ ኦቦሌሳ የልጄ የአብይ እናት ከአዲስ አበባ ከወንድሟ ከመምህር በቀለ ጋር ወደዚህ እንደመጣች ላግባት አልኩት። ወንድሟም ከወደደች አግባት አለኝ። እሷም ወደደችኝ። በዚሁ መሰረት ጥሎሽ ሰጥቼ በወጉ አገባዋት። ልጆች ተወለዱ፣ ሌሎች ሞቱ። ሴትም ይሄኛው ወንድ ልጅም ተወልዶ በዚሁ ሁኔታ ነው 6 ልጆችን ከአብይ እናት ጋር ያፈራ ነው። ሌሎች ሞቱ። ከነዚህ ውስጥ 3ቱ ሴት ሲሆኑ 3ቱ ደግሞ ወንዶች፣ አጠቃላይ 6 ነበሩ። አሁን በሕይወት ያሉት 3 ሲሆኑ ከአብይ ጋር 2 ወንድና 1 ሴት አለች። ሌሎች 3 ልጆች ሞተዋል። አንዱ ወንድ ልጄ ከድር የሚባለው በፖለቲካ ምክንያት ተገደለብኝ። ከወንድሙ ከከድር ሞት በኋላ ነው አብይ ወደ አዲስ አበባ የገባው። በአጠቃላይ 16 ልጆችን ወልጃለሁ። ድሮ ገና ጁኒየር ኦፊሰር እያለሁ አገር ቤት ሄድ ነበር እናቴን ለማየት። እናቴ በጣም ነው የምወዳት። ልክ ለእናታቸው ያላቸውን ፍቅር ለአባታቸውም ሙሉ ፍቅር አላቸው። ዶክተር አብይ ማለት ነው። አንደኛ በእስልምና ሃይማኖት ነብዩ ሙሐመድ አለይሂ ሰላቱ ወሰላም አንድ ሰሃባ አንድ ባልደረባቸው ያ ረሱላላህ መን አሐቁ ናስ ቢሁስኒ ሰሃበቲ ካሉት የሰው ልጆች ሁሉ የቅርብ ጓደኛ አማካሪ አድርጌ ወይም ደግሞ ሚስጥሬን ሄጄ የማጫውተው ማን መሆን አለበት ማንን ይመርጡልኛል ብሎ ሲላቸው ቃለ ኡሙክ አሉ። እናትህን ነው አሉ። ቀጥሎስ ብሎ ሲጠይቅ አሁንም ደገሙና እናትህን አሉት። እሺ ቀጥሎስ ብሎ ሲል እናትህን አሉት። ከዚያ በኋላ አባትህን አሉ። ለዚህ ዑለሞቻችን ሊቃውንቶቻችን ምን አሉ? ሐዲሱን ሲያስተነትኑ 75%ን ለእናት ሰጡ ነብዩ ሙሐመድ አለይሂ ሰላቱ ወሰላም። ለዚህ ነው ዶክተር አብይም ይሄን ነብዩ ሙሐመድ የሰጡትን 75% ለእናት መሰጠት ያለበትን ለማመስገን ፈልገው እንጂ አባትን የመሰለ ሰው ችላ ለማለት እንዳልሆነና እንደዚሁም ብዙ እናቶች መመስገን ስላለባቸው የእናትን ዋጋ ሁሉም ሰው እንዲረዳ ነው። እናት እንደ ዩኒቨርሲቲ ናት። እናት እንደ ኮሌጅ ናት። እናት እንደ ትምህርት ቤት ናት። እናት ጋር የተበላሸ ልጅ ፋይዳ ያጣል። ለዚህ አይነት ቁም ነገር አይበቃም ነው። ተካ ማልመቻላ ፎዴ ሪፌሲ አንድም ቀን ተቀያይመን አናውቅ። ለምን ተብሎ ከዚህ መጥቶ ወስዶኝ ሀጅ ያደርግ ብሎኝ የሀጂ ልብስ ገዝቶልኝ ሀጅ እንዳደርግ ረድቶኛል። የኔንም የእናቱንም ችግር ይፈታ ነበር። ሰላማዊ ሰው ነው። በሱና በኔ መካከል በፍጹም ጥላቻ አልነበረም። ተፈጥሮም አያውቅም። በምን ምክንያት አንድም ቀን ከአባታቸው ጋር እኛም መልካም ግንኙነት ነው ያለን። አንድ ላይ ነው የምንሰግደው፣ አንድ ላይ ነው ሁሉን ነገር እንግዲህ በባህላችን የምንለዋወጠው።
ለሕዝብ የተረፈ ለሀገር የበቃ ልቆ የሚወሳ ውለታ ደምቆ የሚያበራና የሚታይ ታሪክ እንዲኖርህ በፈጣሪ ስትመረጥና ዋናውን መታደል በበዛ ችሮታ ስትታደል የሀገርና የሕዝብ ኩራት አለኝታ መከታ ብርቅዬ ጀግና ልጅ መሆንን መመረጥና መታደል ሚስጥር ስትመሳጠር የአባቶች የእናቶች ምርቃት ገስጋሽ ደራሽ ያደርግሃል። እኔ ደግሞ ቅድም እንደነገርኳችሁ እየተመረቅኩ ያደግኩ ነኝ። እንደው ይባርከው እድሜ ይርዘም መጨረሻ ያማረ ይሁን ተባለ እንደሆነው ማለት ነው። ልበ ብርሃን ወላጆችህ፣ ወዳጅ ዘመዶችህ፣ ኢትዮጵያውያን ወገኖችህ በንጹሕ ነፍሳቸው ይቅናህ፣ ይሁንልህ፣ ሙሉ ጤና፣ ረዥም ዕድሜ ይስጥህ። መወደድህ የማያበቃ መባረክህ ቀን እንደ ፀሐይ ሌት እንደ ጨረቃ ደምቆ አብርቶ የሚታይ የሚሞቅ ይሁን ተብለህ ትመረቃለህ። ምርቃት የሠራ አካል የሚያነቃ ነፍስ የሚያጠረቃ ነው። አሜን እያልክ አቤት እያልክ እየታዘዝክ በእሽታ በይሁንታ ዓላማህ ግብህን ይምታ። በል አንተ ወደፊት ሂድ፣ እርምጃ ወደፊት ሂድ አልኩ። ተመረቅ፣ ተባረክ፣ አሜን እያልክ እደግ። ዕውቀትና ጥበብ ይስጥህ፣ ያሳፍስህ፣ ደራሽ ፈዋሽ አርግህ፣ መልካም ቀናሁን ደግ። የሕዝብ ልጅ አርግህ፣ ከፍ በል ተመንደግ። መነሻ ላይ ጸንተ መድረሻ ላይ ተገኝ፣ አገርህን ታደግ። በቃ አንተ እኮ የምትሰራው ስራ ሁሉ ቅን አላህ ያድርገው፣ የቅን ቦታ አላህ ያድርስ፣ ከመጥፎ ነገር አላህ ይጠብቅ አልኩና መርቄ ሸኝቼዋለሁ። ዱጋር በቼ ነብሴ ቤክ በረቼ አሁን በጣም መርቄዋለሁ። እኔ ብቻ አይደለሁም እናትየውም ትመርቀው ነበር። እሱ ምርቃት እንጂ ርግማን ሰምቼ አላውቅም። ህዝቡም ይመርቀዋል። ለምን እንደሆነ አላውቅም። ከላይ የተሰጠው ስጦታም አለ መሰለኝ። እናቱ በጣም ቁጭ ብላ ነው። እናትየውም በጣም እናቱም በጣም ነው የሚወደው። እናታቸውም ደግሞ የምትወደድ ናት። ያው እንግዲህ ነው እና ህዝቡም በጣም ነው የሚወደው፣ በጣም ነው የሚመርቀው። ለህዝቡም አባቱንም እንትን ብለዋል። አባቱም በጣም መርቀውታል። ተመርቆ ነው ያለው። እናቱም አባቱም የሚመርቁት ነው። እንግዲህ ለዚህ ነው ስኬታማ ይሆን እና እንዲሁ አንደበትህ ማር እንዳደረገልህ ለሁላችንም ዲግሪም ላለው ዲፕሎማም ላለው ተጨማሪ የትምህርት ማስረጃ ሰጥተህ አለቆቻችን ላይ ቀና መንፈስ ደግመህ እኛንም ደግሞ በፍቅር እንድንሰራ አበረታተናል። እግዚአብሔር እድሜ ጤና ሰጥቶ እንደዚሁ የጣፈጠ የበሰለ ነገር ለሰው ስትበትን ክረም ነው ማለት ነው። በመጨረሻ ይህንን ድርጅት እንዲዋሃድ እንዲያያዝ በሀሳብ በሁሉም ነገር እንደዚህ በፍቅር ስትመከር ውስጣችን ብዙ ነገር ትተሃል። ሁሉንም መንፈሳዊና ሐዋርያ ለማድረግ የቀረጽከው አቀራረጽ ጥሩ ነው። እንደዚሁ እንደ ድርጅቶቹ እንደተገናኘን ኢትዮጵያንም ደግሞ ለዘላለም ይባርክ በሚለው በኋላ ኢትዮጵያንም ኮርፖሬሽን ያርግልን እያልኩ ዋርግ ብስሚላህ በቃ አንተ ሂድ ለፍ ወደፊት ማለት እኮ በቃ የመጨረሻ እኮ ይሄ ያው መጨረሻውም በዚህ ያለ ናና አሪጉና ግባ እተውሴና ናና አሪጉና ግባ እተውሴና የብዛት ላም ወተት ቀላቅሎ ማን ያወጣዋል አንድነት የተናጠውን የተገፋውን መልሰው ዋብይቶ የብዛት ላም ወተት ቀላቅሎ ማን ያወጣዋል አንድነት የተናጠውን የተገፋውን መልሰው ዋብይቶ ናና አሪጉና ግባ እተውሴና ማንም ሰው አልተኛም ነበረ። ልክ ነፍሰ ጡር ሴት ሆስፒታል ገብታ ስታምጥ እንደዛ ነበረ እኛም ስንጨነቅ የነበረው። መጀመሪያ ጊዜ በጣም ጭንቀት ተሰምቶኛል። ተኝቼ ብሎ ከእንቅልፍ ላይ ነው ማለት ነገር ምን ይሆናል ስጋት ስለ ለስልጣንም ለምንም ሳይሆን አንተ ነገር ይሆናል ብዬ ነው። በቃ አንድ ሳልሱ ይለኛል መተካው ነገር የለም እሱ ነው ወንድሜ ከዛ ቀር ብሎኛል። ወይ ጉድ! ኢንፎርሜሽን የሚባል ጠፋ። ተጨነቀ ሰው በጣም ተጠበበ። ይሄ ነገር ምንድነው ብለን በቃ እስከ 4 ሰዓት ተከታተሉ ምናምን ሲባል ተከታተለን ስናበቃ ምንም የለም። በቃ እንደመታመም ነገር ምናምን እንደመታመም ሆነን 17 ቀን ሙሉ ነው ያማጥ ነው። በጣም እስከ ሰበር ሲራ ድረስ ማንም የሚተኛ አልነበረም። በጣም ስጋትም ነበረ። በጣም ተጨንቀን ነበር። የዛን ቀን 5 ሰዓት አካባቢ ላይ ሚዲያ ስንከታተል ነበር። 5 ሰዓት ድረስ በቃ የሆነ ችግር ተፈጠረ። ምን ተፈጠረ ብለን በጣም ሰጋን። አባታችንም ተጨነቁ፣ እኛም ተጨነቅን። The ruling coalition chose Dr. Abiy Ahmed to take up the position.